የዛሬ ጉዟችን ጥልቅ በሆነ መንፈሳዊ አይን ማንነት ደግሞ ከአምላካችን የሚገኘውን የቅዱሳን ሕይወት ጥንታዊ እኛነታችንን የኢትዮጵያ ማህፀን እንዴት ያለ ምስጢር እንደሸሸገ የምንቃኝበት በመሆኑ እስከ መጨረሻው ተከታተሉን ዘንድ ደግሞ 11 ዓመት ምግብ ሳትቀምስ የኖረች እህታችንን አሳያችኋለሁ። የኢትዮጵያ ተራሮች ብቻ አይደሉም። የሰሜኑ ክፍል የትግራይ ከፍታ ቦታዎች ሁሉም በሚባል ደረጃ በዓለም ድንግዝግዝ ውስጥ አይነ ስጋው ብቻ ለሚያይ ሰው የድንጋይ ክምር ካልሆነ ሌላ ነገር ሊያይ አይችልም። ልባችሁን ከአእምሯችሁ ጋር ስጡኝና ድንቅ ምስጢር ልንገራችሁ። ከጀርባዬ ከምታዩት ተራራ ጀርባ ድንቅ ምስጢር የሆነ እስከዛሬ የሚፈጸም እግዚአብሔር በእውነት እንዳለ ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በሥጋ በነፍስ ላከበረው ከእናቱ ማኅፀን ለቀደሰው ለአባታችን ለአቡነ እንድርያስ እንዲህ ሲል ቃል ኪዳን ገብቶለታል። ደስ የሚያሰኘኝን የምታደርግ ወዳጄ እንድርያስ ሆይ አለው። አባታችን እንድርያስም አንተ ማን ነህ አለው። ጌታችንም በአምላክነቴ የወደድኩትን ሁሉ የማደርግ ያለሁና የምኖር እኔ ናዝራዊ ሁሉን ቻይ አምላክህ ነኝ አለው። እንግዲህ ወዳጄ እንድርያስ ሆይ ወደ ኢየሩሳሌም ለመሄድ አትትጋ። እነሆ እኔ ሥጋህ የሚያርፍበትን ደብር አሳይሃለሁ። በውስጧም ከጥንት ጀምሮ ታላቅ በዓት ዋሻ አዘጋጅቼልሃለሁ። ይህችን በዓት እንደ ቤተልሔም አደርጋታለሁ። በውስጧ ቤተ መቅደስ ይሰራል። በውስጧ ያለውን ውሃም እንደተጠመቅኩበት ማየ ዮርዳኖስ አደርገዋለሁ። መቃብርህንም መቃብሬ እንዳለበት እንደ ኢየሩሳሌም አደርገዋለሁ። በደብርህም የደብረ ጽዮን አምሳል ምልክት አደርጋታለሁ። መድኃኒታችን ሊቁን እንድርያስን ይህን ባለው ጊዜ አረጋዊውም አንተ መቀመጤንና መነሳቴን አወቅህ፣ ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና እረፍቴን አንተ መረመርህ፣ መንገዶቼንም ሁሉ ቀድመህ አወቅህ። ዳግመኛም አቤቱ መንገድህን ምራኝ፣ እውነትህንም እሄዳለሁ በመዝሙር ምዕራፍ 87 ቁጥር 11 ሲል መለሰለት። ከዚህ በኋላ መድኃኒታችን ባረከውና ከእርሱ ዘንድ ተሰወረ። ሊቁ እንድርያስም ገዳምን እየፈለገ መጓዝ ጀመረ። ሲጓዝም ምድረ ቦገስ በተባለው ቦታ ደረሰ። በዚያም ተአመነ በእግዚ የሚባል አንድ ምዕመን አገኘ። አብራችሁን ብትቆዩ ይህንንና ድንቅ ድንቅ የሆነውን ምስጢር ሁሉ አካፍላችኋለሁ። በአይን ብቻ ለሚያይ ሰው ምድረ በዳ በረሃና አሸዋ ብቻ፣ አይነ ልቦናውን ላበራ የብርሃን ከተማ የመላእክት መመላለሻ፣ የቅዱሳን ድንቅ ሥራ የሚፈጸምበት ምስጢራዊ ስፍራ ደብረ መድኃኒት ወደብረ ንስሐ አቡነ እንድርያስ ገዳም። አብራችሁኝ ተከታተሉ፣ አብራችሁኝ ሁኑ። ይህች እህታችን ረሃዋ ገብረ ትንሣኤ ስትባል በሙያዋም በትምህርቷ ጥሩ ስነ ምግባር ያላት
በጎ የሆነች የሕክምና ባለሙያና ነርስ ናት። ጻድቁ አቡነ እንድርያስ በዚች ገዳም ላይ ያደረጉላትን ድንቅ ምስክር ትናገራለችና በጥሞና በትዕግስት እንድታደምጧት ጠይቃለሁ። ብዙዎቹ በዚች ገዳም ራሳቸውን አቅበው በጾም በጸሎት የጻድቁን መምጣት የሚከታተሉ ደግሞ ድህነትና ፈውስን ከእግዚአብሔር ከቅዱሳንም የሚገኘውን ሙራደ ቃል ብዙዎቹ በትዕግስት ይጠባበቃሉ። የ11 ዓመት ቆይታ እዚህ ቦታ ብዙ ነገር ነው ያለፈ። በእኔ ኃይል ሳይሆን በአቡነ እንድርያስ ኃይል ነው። እኔ ደካማ ነኝና በዊልቸር ብዙ ዓመት ነው ዊልቸር ነው የምጠቀም የነበርኩ። ራሴ እንኳን መገላበጥ አልችልም የነበርኩ። በጣም ሳስቸግር ነበርኩ። ፓራላይዝ ነው የነበርኩ። ከዚህ በታች ምንም መንቀሳቀስ አልችልም። ሰው ነው ሽንቴ ለራሴ መሽን አልችልም የነበርኩ። በሰው ነው በሰው እርዳታ ነው ሰው ሳስቸግር ነበር። በተለይ ደግሞ ባለቤቴ በጣም ነው የሚያስቸግረው የነበርኩ። ከመጀመሪያው ሲመጣ የሂቴ ልጅ ይዤ ነው የመጣሁት። ሸንሸል ነበረ። 1 ዓመት ከ3 ወር አሳጠውኩት። እሱ እንግዲህ ጎረምሳ ነው፣ አላገባም። እሱ ቁሞ ሲሄድ ሲድን ማለት ነው አቡነ እንድርያስ ቅዱሳን መላእክት ማሩት። በጣም ነው የሚያስቸግረው የነበርኩ። እሱ አጠገቤ እግዚአብሔር እሱን ልኮ ነው እንትን ያገዘኝና እሱ አጠገቤ ባይሆን ኖሮ በጣም ይከብደኝ ነበር ፈተናውና ራሱ ምግብ ለራሱ ብዙ አልበላም። ያው እንድርያስ ጸበል ነው ስጠጣ የነበርኩ። ምግብ ለራሱ ያው የሚያውቀኝ ሰው ሁሉ እዚህ ገዳም ያለ ሰው ያውቃል። ያለ ምግብ ነው የነበርኩ። በጸበል ብቻ ነው ብዙ ዓመት የነበርኩና ስታይ እንዴ እንደምበላ ነው የሚመስለኝ ነበርኩ። የሚገርመኝ እኔ እዚህ መንፈሳዊ ቦታ ሆኜ ነው እንጂ ሌላ በዓለም ሰው ለማመን ከባድ ነው ይሄ ነገርና ያለ ምግብ ብዙ ዓመት ቆይቻለሁ እዚህ በጸበል ብቻ ማለት ነው። ይህች እህታችን ረሃዋ በአልጋ ቁራኛ በደዌ ዳኛ ተይዛ ለ11 ዓመት እዚህ ገዳም ላይ ካልጋ ሳትነሳ ስትተኛ ለ11 ዓመት ምንም አይነት ምግብ ቀምሳ አታውቅም ነበረ። ከጸበልና ከቅዱስ ቁርባን ውጪ ምግብም አትመገብም ነበር፣ ውሃም አትጠጣም። እና በጣም ከባድ የስጋ እንትን ነበረኝ፣ ህመም ነበረኝ። በቃ ማስተገሻ መድኃኒት ተጠቀም ነበር። አንዳንድ ጊዜ ሲቢሰኝ ማለት ነው። እና እሙሬ ለራሱ የአባ ዮሐንስ የሚባል ጸበል አለ እዚህ፣ በዛ ጥፊ መርጨት አለ ጸበል፣ በዛ ነው የዳንኩኝ ማለት ነው። እና እኔ ለመናገር በጣም ይከብደኛል። ያለፍኩት ነገር ቶሎ ይጨርሳል። ግን እግዚአብሔር ደግሞ ኃጢአት ሳይመለከት ወደ ቅዳሜ እንትን ነው ሌሊት 6 ሰዓት ተኩል ነበር አላርም የ6 ሰዓት 2 ሰዓት ሞባይል እንትን ሲል በጣም በምንድን ነው የምገልጸው? እኔ በጣም ይከብደኛል። የዛን ሰዓት የነበረ ብርሃን ቤቱ ብርሃን ነው ያጠለቀው። በጣም ኃይለኛ ብርሃንና ነፍስህ በቃ ትንቀጠቀጣለህ። በጣም ከባድ ነው። ደነገጥኩኝ። ለራሱ እኮ ከተኝሸበት ከነበርኩ ማን እንዳነሳኝ አላውቅም። ሳየው በቃ ኡፍ ሲለኝ ደግሞ ትንሽ ፍርሃቱ ለቀቅ ይለኛል ማለት ነው። እንዲያም ይሄ ቦታ ቤት እኮ አልመሰለኝም። ብርሃኑ ሳየው ሌላ ቦታ ነው የተወሰድኩት ነው የመሰለኝ። እንደ ቤተ ክርስቲያን ነው የመሰለኝ ብርሃኑ ማለት ነው። ከዛ 3 ጊዜ እንደዛ ብሎ ዳሰሰኝ እጄና እግሬ ማለት ነው። እና ብርሃኑ በጣም ከበድ ያለ ብርሃን ነው። አዳነኝና እግዚአብሔር ይመስገንና እዚህ የምለው ነገር ምንድነው? አሁን እንድርያስ አባታችን በጣም ብዙ ቃል ኪዳን ነው ያለው። ቦታው ለራሱ ደብረ መድኃኒት ደብረ ንስሐ ነው የሚባለው። ንስሐ የሚገባበት ቦታ ነው። በስጋና በነፍስ ድህነት የሚገኝበት ቦታ ነው። ከእግዚአብሔር ጋር የምትገናኝበት ቦታ ነው። አሁን እንድርያስ አባታችን ቃል ኪዳናቸው ምንድነው? እንደ ደብረ ሲና ሙራደ ቃል ነው የማደርግልህ ብሎ ቃል ኪዳን የሰጣቸው መድኃኔዓለምና በተለይ መጀመሪያ ስንመጣ እዚህ በቃ ንስሐ ነው የምንገባ። ንስሐ ገብተን ከፈጣሪያችን ጋር እንታረቃለን። ከዛ በኋላ ከ7 ዓመት እድሜ ጀምሮ እስካሁን ላለ እድሜ ያደረግነው ኃጢአት ይነገረናል። ይሄ ትልቅ ቦታ እንደዚህ ነው። በቃ
ኃጢአታችን እኛ ኃጢአታችን አናውቀውም እንረሳዋለን እኮ ይነገረናል። ተነግረን ያው ወደ ንስሐ አባታችን ሄደን ንስሐ ገብተን ከፈጣሪያችን ጋር እንታረቃለን ማለት ነው። ትልቅ ቃል ኪዳናቸው አባታችን ይሄ ነው እና ሰላም የሌለበት ቦታ በቤቱ እዚህ መጥቶ ሰላም አግኝተዋል። ትዳሩ እንትን ያለ እዚህ ቦታ መጥቶ ትዳሩ ተስተካክለዋል። ብዙ ነገር እዚህ ተስተካክለዋል እና አባታችን በጣም ሩህሩህ ደግ አባታችን ነውና እዚህ ቦታ እኔ እንጃ እኔ ከራሴ ህይወት ሳየው በቃ በጣም 2 ጊዜ 3 ጊዜ ከሞት የተነሳሁበት ቦታ ነው። በጣም ከባድ ህመም ነበረኝና አስነሳኝ። ተመስገንና ኑ አሁን እንድረስ አባታችን ትልቅ ቦታ ያው እንድረስ ጠጣ የነበርኩ ምግብ ለራሱ ያው የሚያውቀኝ ሰው ሁሉ እዚህ ገዳም ያለ ሰው ያውቃል። ያለ ምግብ ነው የነበርኩ በጸበል ብቻ ነው ብዙ ዓመት የነበርኩና ስታይ እንደምበላ ነው የሚመስለኝ ነበርኩ። የሚገርመኝ እኔ እዚህ መንፈሳዊ ቦታ ሆኜ ነው እንጂ ሌላ በዓለም ሰው ለማመን ከባድ ነው ይሄ ነገርና ያለ ምግብ ብዙ ዓመት ቆይቻለሁ እዚህ በጸበል ብቻ ማለት ነው። እና በጣም ከባድ የስጋ እንትን ነበረኝ ህመም ነበረኝ። በቃ ማስተገሻ መድኃኒት ተጠቀም ነበር አንዳንድ ጊዜ ሲቢሰኝ ማለት ነው። እና ኡምሬ ለራሱ የአባ ዮሐንስ የሚባል ጸበል አለ እዚህ በዛ ጥፊ መርጨት አለ ጸበል በዛ ነው የዳንኩኝ ማለት ነው። እና እኔ ለመናገር በጣም ይከብደኛል ያለፍኩት ነገር ቶሎ ይጨረሳል። ግን እግዚአብሔር ደግሞ ኃጢአት ሳይመለከት አዳነኝና እግዚአብሔር ይመስገንና እዚህ የሚለው ነገር ምንድነው? አሁን ድረስ አባታችን በጣም ብዙ ቃል ኪዳን ነው ያለው። ቦታው ለራሱ ደብረ መድኃኒት ደብረ ንስሐ ነው የሚባለው። ንስሐ የሚገባበት ቦታ ነው። በስጋና በነፍስ ድህነት የሚገኝበት ቦታ ነው። ከእግዚአብሔር ጋር የምትገናኝበት ቦታ ነው። አሁን ድረስ አባታችን ቃል ኪዳናቸው ምንድነው? እንደ ደብረ ሲና ሙራደ ቃል ነው ማደርግልህ ብሎ ቃል ኪዳን የሰጣቸው መድኃኒዓለምና በተለይ መጀመሪያ ስንመጣ እዚህ በቃ ንስሐ ነው የምንገባ። ንስሐ ገብተን ከፈጣሪያችን ጋር እንታረቃለን። ከዛ በኋላ ከ7 ዓመት እድሜ ጀምሮ እስካሁን ላለ እድሜ ያደረግነው ኃጢአት ይነገረናል። ይሄ ትልቅ ቦታ እንደዚህ ነው። በቃ ኃጢአታችን አናውቀውም እንረሳዋለን እኮ ይነገረናል። ተነግረን ያው ወደ ንስሐ አባታችን ሄደን ንስሐ ገብተን ከፈጣሪያችን ጋር እንታረቃለን ማለት ነው። ሲሄድ እኔ ደግሞ ታመምኩት እሱ እንደዳነ ማለት ነው። ከዛ እሱ ዳነ። ከዛ በኋላ ይሄ ጀርባይ ነው የጀመረኝ። ሲሸግረኝ በጀርባይ የሆነ ነገር አለ ብዬ ራጀ ተነሳሁት የለም ምንም በሽታ የሚባል ነገር የለም። ከዛ በኋላ መጥቼ ተኛው እዚህ ሲተኛ ስንት ስቃይ ነበረኝ፣ ስንት አበሳ ነበረኝ። ከዛ በኋላ እንግዲህ እንደ ኃጢአተይ እንደ ክፈይ እግዚአብሔር አልፈረደብኝም። ከዛ ወጭ አልኩት። በእግሬን በእጄን ያዘኝ። አንድ እጄ እቺ የማቀን እጄ ሽባ ሆነች እና ማረሳው ገጠመኝ እዚህ ቦታ ያየሁት አንዲት እህቴ መንፈሳዊ እህቴ ሰላም የምትባል የመቀሌ ልጅ ናት። በሕክምና ስህተት በሆነ ህመም በሽታ ሕክምና ገብታ ነበርና ከዛ በሕክምና ስህተት ማህፀንሽ እንደዚህ ተቆርጠዋል ተባለሽና በጣም ደንግጣ ተስፋ ቆርጣ ወደዚህ ቦታ የሆነ ሰው መጣትና እዚህ ቦታ ስትመጣ ያው በቃል ቅዱሳን ሀብሬታ ስታገጅ ማለት ነው አንቺ ትጨነቅ ብቻ እምነት ጸሎት አድርጊና እንደዛ ተቆርጦ የሚወጣ አይደለም እንደዛ እኮ እናደርጓለን መውለድ ትችያለሽ ጸሎት አድርጊ ተባለሽና እሺ ብላ ጸሎት እያደረገች እየተጠመቀች ጸበሏ ማለት ነው። አስቦት ማህፀን ተቆርጦ ወጥቶስ እንዴት የወር አበባ ሊመጣ ይችላል? የወር አበባ መጣባት 3 ወር ከተጠመቀች ማለት ነው። ደንግጣ ለራሷ በቃ እያለቀሰች እንዴት የወር አበባ እኮ መጣ በቃ ለወንዱም ለሴቱም ትናገራለች እንደዛ ብላ ከዛ ተጠርታ ደግሞ በቃ ጸሎት አድርጊ አሁንም መውለድ ትችያለሽና ተመርቀሽ ትሄጃለሽ ተብላ ከዚህ ተመርቃ ሄዳለች። አሁን 2 ልጅ ወልዳለች። መቼም ከዛ ስንት ሰው ነበር የሚያነሳኝ ስንት ሰው በቃ ሰውስ ማለት ነው እንዲህ ነው የሚለው በቃ ጸበል አልታጠብኩም። ሊገርምህ 7 ቀን ነው የታጠብኩት።
6 ቋቁሜንና እንቁጣጣሽ ውይ ያልኩት ውስጥ ስቃይ ነበረ። የማይታይ ቁስል ነበረ። ሰው ሲነካይ ውይ ነው የሚለው። ከዛ ውይ ትበል ታልቅስ ምን ትበል እችማ ማሳጠብ አለብን እናሳጥባታለን ብሎ 6 ቀን ቋሜንና እቺ እንቁጣጣሽ ታጠብኩት። መደዳው ነው ዝም ብሎ ነው የዳነኝ። አልታጠብኩም በጭራሽ አልታጠብኩም ማጨለት። ከዛ ዝም ብዬ መደዳው ነው የተኛሁት። በቃ ያረጉችሁ አርጉኝ ብዬ ሰው ሲመጣ እጫወታለሁ፣ ሰው ሲያጣ ደግሞ ያለቅሳለሁ። ከእምባይ ጋር ከአይኔ ጋር ነው የሚጫወተው። ከዛ በኋላ ሆዴ ተነፋ። ይሄን በመጥረቢያ እንዳልኩ ይቋረጥ ብርድም አላውቅም ሙቀትም አላውቅም ምንም አላውቅም። የአዲግራት ልጅ የነበረች አንዲት ልጅ ነበረች፣ ሙስሊም ናት እና የአባታችን ተአምር ስትሰማ መጣች። ህመሟ ኤችአይቪ ኤድስ ነበረ። እዚህ ስትጠምቃ በጣም እምነቷ በጣም አደንቃለሁ። በጣም ልዩ እምነት ከኛ በላይ እምነት ነበራት። ስታለቅስ ጸሎት ስታደርግ አውደ ምሕረት ሆና ውዳሴ ማርያም ስታደርስ ብዙ እምነት ነበራት። እምነቷ ጥሩ ነበርና ከዛ በውስጣ ቃል ነበራት። ከዚህ በሽታ ከዳንኩኝ እኔ እጠመቃለሁ ብላ ከዚህ በኋላ ሀብሬታ ተጠርታ የስጋ ድህነት አግኝተሻል፣ የነፍስ የሚጠቅም ደግሞ አንቺ ታውቂያለሽ፣ ትክክለኛ ሃይማኖት አንቺ ታውቂያለሽ፣ እኛ እዚህ ያለን እዚህ የመጣ ሙስሊሙን ካቶሊክ ይሁን ምን ይሁን የስጋ ድህነት እንሰጣለን ተብላ ከዛ በኋላ ሄዳ ምርመራ ስታደርግ ነፃ ከሆነች እሷ ራሷ አትንቀሳቀስም ነበር። ከዛ በውስጧ ደግሞ ህመም ነበራት። ምግብም አትበላም፣ መድኃኒት የምትጠቀሙ ሁሉ ጊዜ ብዙ ስቃይ ብዙ መከራ ነው ያሳለፈ። እንዲህ ነው እንግዲህ በየገዳማቱ ሀገራችን ኢትዮጵያ የሰው ደም ጠጥታ ስትሰክር ህዝቧ በረሃብና በስደት ሲጨነቅ በበሽታ ታስሮ ሲማቅቅ በዓለማት ሁሉ ተሰደን ስንባክን አፈር ላይ አፈር መስለው እየተንከባለሉ በሚያሳዝን ሲቃ አምላካቸውን የሚለምኑ ብዙዎች ናቸው። አንርሳ፣ ለኛ በሰላም ወጥቶ በሰላም መግባት ኢትዮጵያውያንን ሁሉ ጠብቅ እያሉ የሚያለቅሱ ብዙዎች ናቸውና ሁሉም ሰው ተደስተዋል። ያሳለፈችው መከራ ብዙ መከራ ነው ያሳለፈችው። ራሷ አትንቀሳቀስም፣ ሽንት ራሷ አትሸንም፣ ታዝላ ተደግፋ ስትተኛም ራሷ አትተኛም፣ ተደግፋ ነው የምትተኛ። ስትነሳም እንደዛ ብዙ መከራ ብዙ ስቃይ ነው ያሳለፈችው። ብዙ ሰው ከሷ ተምሯል። ጽናት ነበራት፣ እምነት ነበራት። 11 ዓመት መተኛት ማለት በጣም ከባድ ነው። አንድ ቀንም ሲያምህ ስትተኛ መራመድ ሳትችል ስትሆን በጣም ይጨንቃል፣ ይከብዳል። እሷ ግን ይህን ሁሉ ችላ ሰው ሲመጣ አረጋግታ ነው የምትልከው። ይረጋጋል። ከሷ ብዙ ነገር ተምሬያለሁ እኔ። ጸበልን 3 ቀን ጠጣና ከዛ ህመሙን በጀርባው አውጦ የስጋ ትል ነገር ነው የወጣበት። ከዛ ህመሙን ጠፋ፣ በዛ ጠፋ ህመሙን። አሁንም ድረስ ያደረገውን ተአምር ብዙ ተአምር አድርገዋል። እኔ የሚገልጽበት ቃላት የለኝም። እዚህ ደብረ መድኃኒት ወደብረ ንስሐ አቡነ እንድርያስ ገዳም የሚያስደንቀውን አንድ ነገር ልንገራችሁ። ማንኛውም እዚህ መጥቶ የቅዱሳን ቃል በእነርሱ አጠራር ሀበሬታ ያገኝ ሰው ከ7 ዓመቱ ጀምሮ ንስሐ ያልገባበትን ኃጢአት ይነገረዋል። እንዲነጻ እንዲጸዳ ይህንን ነገር አድርገሃልና ልጄ ሆይ በዚህ ጉዳይ እግዚአብሔር እንዳይቀየምብህ ንስሐ ግባ ተብሎ ይነገረዋል። ንስሐውን ገብቶ ንጹህ ይሆናል። የድንጋይ እየተንከባለልኩት ንስሐ ሄድኩት። መብርሃን ለከታን ቆሚ መሳው እንዲህ የሆነበት ነው። እኛ ግን ምን ሆነ ነው ታንቆ የሞተው ምን ሆነ ነው ብለን እንናገራለን። አፍ ስለሰጠን ግን እንዲህ ነው ማለት እንዲህ ነው ብዬ ተንከባለልኩት። ሲደክመኝ ሰው ጥሩልኝ ብዬ ጠሩልኝ። የራያ ልጅ አለች አንቺ መጣ
እዛ አቃጠልኩ። ልቤ ያቃጠለኝ የአሁን እንድሪያስ ጸበል ስትሰጠኝ ልክ ርጎ እንደጠጣሁት ቀዘቀዘኝ። ከዛ በኋላ አንዱ በሽታው ቀለለ። የሆዴ የነበረ ሄደ። ከዛማ እንደዛ እያለ ክብርን ምስጋና ይስጠው ቅዱሳን መላእክትን አሁን እንድሪያስ ጻድቅ እንዲህ አደረሰኝ። አንድ ወር አሳየ ብዬ ለምኜ ነበር። ከቤተሰብ ቁመ ሊሄድ ቁመ እንዲህ ሊያዩ አንድ ወር አሳየ ከዛ ውሰደኝ ብዬ ሲለሙነ ነበር። ግን ብ8 ታኅሳስ አመቴ አሳለፍኩት። እግሬ ሲቆሙበት 8 ታኅሳስ ያለፈ አመቱ ታኅሳስ ማለት ነው። በ8 ቀን ታኅሳስ እግሬ ያቆሙ። ሳልሳይ ምርኩስ አርጌ ሳልሳይ ዱላ አርጌ 3ኛ ዱላ አርጌ ከዛ በኋላ ቆምኩት። አሁን ይሄ እየተራመድኩ ነው። ሰርቼ እየበላሁ ነው። ቤተክርስቲያን እየሳምኩ ነው። ጸበሌ ራሴ እየታጠብኩ ነው። ከጓደኞቼ ጋር እየሄድኩት እየተጫወትኩ ነው። ክብርን ምስጋናን እንደኔን ሁሉ አሉ ታዝሎ የሚሄዱት ታቅፎ የሚሄዱት እግራቸው የተያዙ እንደኔ ያርግላቸው። አሁን እንድሪያስ ጻድቅ ያረገልን እኛ ግን አናቆም። ስንት አለ ስንት ያርግልኛል። ቤተሰብ ብታይ ስንት ቤተሰብ ስንት ተዋላሽቶ ነበር። ቤተሰብ ተስተካክሎ ጥጃ ተወልዳ አልታሳ አያድጉም። ዶሮም እንዲህ ነበር። አሁን ሁሉ ነገር እርሻ ተዘርተው አይበቅልም። ሁሉ ተስተካክሎ ታላቅና ታናሽ ነበሩ። አንድ ቤት ተስተካክሎ ዱኖ ኑራቸው እየመሩ ነው እና እንደኛ ያርጉልን ሁሉ። አሁን እንድሪያስ ጻድቅ እንዲህ ያለ ጸበል የለም። ሁሉ እንደኛ ያመመው ምን ይሆነ ሞት ይታጣ ድኖት ያገኛልና እናመሰግናለን። እኔም ተስፋ አድርጌ የኖርኩበት በዚህ ቦታ ሲመጡ ሰው ድህነት ሲያገኙ እሱ ነው ብዙ አመት ነው ያስቀመጠው። እኔም አንድ ቀን አለኝ እንደነሱ ድህነት ያገኛለሁ ብዬ በተስፋ ነው የኖርኩት ማለት ነው። ይከብደኛል፣ በቃ መመስገን በጣም ሲከብደኛል፣ መግለጽ አልችለው። ያውን እንድሪያስ ጻድቅ የቅዱሳን መላእክት መግለጽማ በጣም ነው ይከብደኛል። ለምን ብትል አይነ ስውር ይመጣል፣ ሸንሸል ይመጣል፣ እግሩ የተኮረመ ይመጣል። ስንት እዚህ የማይድነ ሰው የለን። እኔም በምን ንግለጽልህ? በምን መግለጹ በጣም ነው የሚከብደኝ። ለምን ብትል እንዲህ ያለ ጸበል የለም። ፍቅር ነው ራሱ። ቤተሰብ ምን ያርግልሃል? አባቴ የወለደኝ ምን አረገልኝ? አሁን እንድሪያስ ጻድቅ ነው እንዲህ ያደረገ አሳደገ አባቴ። ሁለተኛ አባቴ ደግሞ ከአባቴ በላይ ነው የሚያየው። ተመስገን ሲለው ራሱ ተመስገን ሲንስበት ነው የሚለው። ተመስገን እያልሽ ነው ይለኛል። ተመስገን ሲንስ ነው። እኔ ግን ድሃ ቢጥ ሆነ ምን አርግለት? ተመስገንማ እያልኩ ነው። ግን ምን አርግለት? ቢነራይ እንደኔ የሚያስዋው እሱም ወውደ እየፈተሸ ነው ማለት ነው። እና በጣም ነው መግለጸው ራሱን መስገነው በጣም ነው የሚከብደኝ። እንግዲህ ምስጋና ነው እሱ ይድረሰው፣ ክብርን ምስጋና ነው እሱ ይድረሰው። ቃል ኪዳኑ በጣም ከባድ ነው፣ በጣም ከባድ ነው። ጸበል ማድረግ ዳንስ ያርግልሃለው ስላለው ጸወሉ ገዳሙ በጣም ቃል ኪዳን አለው። ቃል ኪዳኑ ከባድ ነው። እንደኛ ኃጢአተኛ የመጣንበት ነው እንጂ በጣም ከባድ ነው። በጣም ደስ ይላል። በጣም ምስግናው ሆሬሳ ስላሴ አጋስቲ አለ አብዝ ገዳም እዚሁ በመጀመሪያ የዓለም ፈጣሪና አስተዳዳሪ ስላሴ የከበረ የተመሰገነ ይሁን። በዚህ ገዳም ለሰው ልጆች አምላካችን ኢየሱስ ክርስቶስ የሰራው ተአምራት ተነግሮ የሚያልቅ አይደለም። ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም በማህፀኗ አድሮ ጌታችን ኢየሱስ ክርስቶስ በሰራው ተአምራት ቁጥር እንደሌለው ሁሉ ታቸው ማህፀንም ይሁን እውራንም የሆኑ በለምጽም የተመቱት እንዳዳነ በዚህም ቦታ ለጻድቃን የሰጠው ቃል ኪዳን ቀላል አይደለም። 38 ዓመታት መጻጉዕን እንዳዳነ በዚህም ቦታ እጅግ ብዙ ድንቅ ነገር ተደርጓል።
በዚህም ስላለው ድንቅ ነገርና ምስክርነት እኔም አንዱ መስካሪ ነኝ። ቁጥር ለሌለው ተአምራቱ በዓይኔ አይቻለሁኝና እኔ ምስክር ነኝ። በዚህ ቦታ ድንቅ ተአምራትን የሚያደርጉ ብዙ ጸበሎች አሉ። ከነዚህም ውስጥ የአባ እንድርያስና የአባ ሀደራ ተጠቃሽ ናቸው። ዮም ዝዓወሩ ድዮም፣ ልምፂ ዝተሓዞም ድዮም፣ ካንሰር ዝተሓዙ ድዮም፣ ሸንኮራ ዝተሓዙ ድዮም፣ ግዚያዊ ሕማም እሪስ ዝተሓዙ ድዮም፣ ክንደይ ለማስ መፃጉእ ለማሳት ድዮም፣ ኣብዚ ዘየድሓኑ ወይ የለን።